እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች አናማር ባዶ ሲያረገ ለሆነ ነገር እያዘጋጀህ ነው ለሆነ ትልቅ ዓላማ እያዘጋጀ ነው ተመልከቱ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ ያለማመደው እኮ ነው በግ እኮ ስንት አይነት አመል አለው አንዱ ልጋጥ ይላል አንዱ ልኮብልል ይላል አንዱ ይጋጫል አንዱ ይማታል አንዱ ጭቃ ውስጥ ይንከባለላል አንዱ ውሃ ይጠጣል ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር በ30 ዓመቱ ነው ከግብጽ የወጣው 50 ዓመት ሙሉ በግ ጠባቂ አደረገው 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች በፍጹም አይደለም እግዚአብሔር ዝቅ ሲያረግ ለተለየ ነገር ያለማመደ ነው እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ ያዘጋጀ ነው እኔማ ምን አለ ባዶ ናት ሕይወቴ ምልጃሽ ደግፈኝ አደራ እመቤቴ እመቤቴ የነገርኩሽን አደራሽን የማታገኘውን አትፈልግ የማትጨርሰውን አትጀምር የማታሸንፈውን አትጣላ ድል የማትነሳውን አትከራከር የማትወጣውን ባህር አትዋኝ ጌታ ሆይ እውነቱን ልንገር ዛሬ ሰለቸኝ ደከመኝ መጸለይ አቃተኝ ቃላት ጠፋኝ ልቤ ደረቀ ግን አንተ አትተወኝ አቅም የሌለኝ ልጅህን በምህረት ደግፈኝ ያዘኝ ይህ ራሱ እኮ ጸሎት ነው ድካምን ማመን ትዕቢትን ጥሎ መዋረድ በእግዚአብሔር ፊት ትልቅ ዋጋ አለው እርሱ የኛን ፍጹምነት አይፈልግም ቢፈልግም ከዕለት ወደ ዕለት ከጀማሪነት ወደ ፍጹምነት ማደግን ስለሆነ የክርስትናም የመጨረሻው እርከን ፍጹምነት ወይም ደግሞ እግዚአብሔርን መምሰል ነውና ያንን እንደው ባንዴ ሆኖ ከኛ አይፈልግም ነገር ግን የኛን እውነተኛነት ነው የሚፈልገው ስግደት የከበደንለት ጉልበታችን የከዳንለት እግዚአብሔር ሆይ መሬት ላይ ወድቄ መነሳት አቃተኝ ብለን ቢያንስ ቆመን ባለንበት ባንገታችን ዝቅ ብለን ራሳችንና ጎንብሰን አቅም ስጠኝ እንበለው አባቶቻችን የታመመ ሰው በልቡ የሚያስባት በጎ ሐሳብ እንደ ሙሉ ጸሎት ትቆጠርለታለች ይላሉ እኛም በመንፈስ ዝለት ስንታመም ያቺ ባንገታችን ዝቅ ብለን የምናሳያት ትህትና በእግዚአብሔር ዘንድ እንደ ትልቅ ስግደት ትቆጠርልናለች አራተኛው መፍትሄ ትዕግስትና ራስን አለመክሰስ በመጨረሻ ሁላችንም ልንይዘው የሚገባው ትልቁ መሳሪያ ትዕግስት ነው መንፈሳዊ ዝለት ሲመጣ ትልቁ የሰይጣን ውጊያ ክስ ነው አንተኮ ግብዝ ነህ ጸሎትህ አይሰማም እግዚአብሔርን እየናከው ነው የሚል የውሸት ድምጽ በውስጣችን ያስቀምጣል ይህንን ድምጽ እኔ ሰማዋለሁ እናንተስ ትሰሙታላችሁ ግን እባካችሁ አንስማው እኛ መላእክት አይደለንም እኛ የሥጋና የደም ሰዎች ነን መዝለል መውደቅ መድረቅ የሰውነት ባህሪያችን ነው ጌታችን በጌቴሴማኒ መንፈስስ ተዘጋጅታለች ሥጋ ግን ደካማ ነው ሲል ለደቀ መዛሙርቱ ብቻ ሳይሆን ለኛም ተናግሯል ዛሬ ነፍሳችሁ ደርቃ ከሆነ ነገ ዝናብ እንደሚመጣ ወቁ ዛሬ ጸሎት ከከበደን ነገ ደግሞ እንደምንበረታ እናስባለን ዋናው ነገር በዚያች በደረቅ መሬት ላይ ሳይታክቱ መቆም ነው እንግዲህ ወንድሞቼና እህቶቼ እስካሁን የተወያየነባቸው ነጥቦች የሁላችንም የቤት ስራዎች ናቸው በዚህ የጾም ጉዞ ላይ ስንዝል እግዚአብሔር ጥሎኛል አንበል የኛ ዝለት የአቅማችን መመዘኛ እንጂ የውድቀታችን መጨረሻ አይደለም ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ የነገረን ድንቅ ቃል እናስታውስ ኃይል በድካም ይፈጸማል እንደሚለው እግዚአብሔር እኛን የሚፈልገን ብርቱ ስንሆን ብቻ አይደለም ይልቁንም ደክመን አቅም አጣው ብለን ወደ እርሱ ስንጮ ያን ጊዜ ኃይሉ በእኛ ድካም ውስጥ ይገለጣል ብዙ ጊዜ እኛ የምንፈልገው ፍጹም ሆነን መታየትን ነው ስንጸልይ በመንፈስ ተቃጥለን ስንሰግድ ሳይደክመን መቆምን እንመኛለን
ነገር ግን ጌታችን የሚፈልገው የኛን ሙከራ እንጂ የኛን ፍጹምነት አይደለም። ቅድም እንደገለጥኩላችሁ ስንበረታ ከጀማሪነት ከወጣኒነት እስከ ፍጹምነት እንደርሳለን። ልክ እንደ አባቶቻችን አንድ የሚገርም ምሳሌ አላቸው። አንድ ሕፃን ልጅ መራመድ ሲጀምር እየወደቀና እየተነሳ ነው። ወላጆቹ ግን ልጃቸው ስለወደቀ አይቆጡትም። ይልቁንም ለመራመድ የሚያደርገው ሙከራ አይተው ደስ ይላቸዋል። እኛም በእግዚአብሔር ፊት እንደዚህ ሆነን። ስለዚህ ወጣት ወንድሜ፣ ወጣት እህቴ፣ ዛሬ ጸሎትህ ጣዕም ባይኖረው ባትበረታም እንደው ግዴታ ሆኖብህ የምትጸልይ እንኳን ከሆነ ማቅረብህን አታቆም፣ መጸለይን አታቆም። ያቺ ጣዕም አልባ የምትመስል ጸሎት፣ ያቺ በድካም የምትደረግ ስግደት በእግዚአብሔር ፊት እንደ ቅዱሳን ማጠን ትሸታለች። ምክንያቱም ስሜትህን ሳይሆን ፈቃድህን አሸንፈ ስላቀረብክ ነው። ባየነው ጊዜ ደም ግባት የለውም። ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠር ነው፣ እንደተመታ ቆጠር ነው። ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን ባበሰ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው፣ በዚህ የሚመጣው ይሄ ምንድነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም በግራም የሚመጣው ይጠይቃል፣ ይሄ ምንድነው ወንበዴ፣ መሃሉስ ከዛ ምን ይለያል ይላሉ። ምኑን በሀበሰ ወትውት በውስተ ሕዝብ የተናኩነኝ አለ። ምራቃቸውን ተፉበት፣ ፊቱን ሸፍነው መቱት። ባየነው ጊዜ ደም ግባት የለውም አለ። ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል። ፈጣሪ አይደለም ተብሏል። አማላይ ተብሎ፣ ነቢይ ተብሎ፣ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል። ባየነው ጊዜ ደም ግባት የለውም አለ ለነሱ። ለእኔና ለእናንተ የተዋህዶ ልጆች ግን ባየነው ጊዜ ደም ግባት አለው። የድንግል ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉሥ ነው፣ የነገሥታት ንጉሥ ነው። ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ አምላክ አይለወጥም። ዕብራውያን ላይ ጳውሎስ ሐዋርያ በምዕራፍ 13 ቁጥር 6፣ 7፣ 8 ላይ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ አለና ምን አለ? ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለ። ተናገሩ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው። አጌ ምን ይላል መሰላችሁ? እኔ እግዚአብሔር አልለወጥም ይላል። እግዚአብሔር ይለወጣል? አይለወጥም። የኔና የናንተ አምላክ ኢየሱስ ለዘላለም አምላክ ነው። ሰማይን የፈጠረው እሱ ነው። ምድርን የመሰረተው እሱ ነው። ክብርና ምስጋና ለዘላለም ለሱ ይሁን። የኔና የናንተ አምላክ ባየነው ጊዜ ደም ግባት የለውም፣ ጉልበት ሁሉ ይሰግድለታል አለ። አሁን መልካ ኢየሱስን ያየ አይበቃም? እኔ ብዙ ቦታ አነሳዋለሁ። መልካ ኢየሱስን ስንሰግድለት ለኢየሱስ ስንጀምር ገና ሰላም ለዝክረ ስምከ ብለን ነው የምንጀምረው። ተመልከቱ። ያሁን በቃ ሁል ጊዜ ያለ ለስም አጠራር ለስምህ መታሰቢያ እሰግዳለሁ። ለስዕርተ ርእስከ እንላለን። ለርእስከ ለገጽከ ለቀራንብትከ ለአይንቲከ እንቀጥላለን። ለአይንህ ለእነዚህ ለቅንድቦች ኢየሱስ እሰግዳለሁ። ባየነው ጊዜ ደም ግባት አለው። የኔና የናንተ አምላክ በተዋህዶ ቤተ ክርስቲያን በዚህ ቅድስት የተዋህዶ እምነት ውስጥ አዎ ለቀራንብትከ ለአይንቲከ ለአእዛኒከ ለመላቲከ ጉንጮቹ ሳይቀሩ ኢየሱስ ክርስቶስ ለአፍንጫው ለክርስቶስ እንሰግዳለን። ይሄ እኮ ሌላ ቦታ የለም። ለአእናፊከ ለአፉከ ለአፍህ ሰግዳለሁ። ለአስናኒከ ለጥርስህ ኢየሱስ ሰግድልሃለሁ። የት ነው ያለው? ይሄ በኦርቶዶክስ ብቻ እንጂ። ክብርና ምስጋና ለእግዚአብሔር ይድረሰው። እኔና እናንተ ነን ይሄ ክብር ያለን። እኔና እናንተ ነን ይሄ ክብር ያለን። ይሄንን ወቁት። ልዩነቱን እንድታውት ፈልጋለሁ። የኦርቶዶክስና የክደት እምነትን ልዩነት መጽሐፍ ቅዱስ የሚያዘው የሚፈጸምባት የነገርኩህን ሁሉ እስካደርግ አልተውህም ያልከኝ ጌታዬ
የጠላትን ምድር ወረስ ስም ሆኖልኝ አክሊሌ የነገርኩን ሁሉ እስካደርግ አልተውህም ያልከኝ ጌታዬ የጠላትን ምድር ወረስ ስም ሆኖልኝ አክሊሌ በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ ያለቀሱ ሁሉ ይስቃሉ አይቀርም ይለዋውጠዋል ጌታ መድኃኔዓለም ማንም ያላሰበው ያልጠበቀው እንድን ለእኛ ለምስኪኖች ጌታ ይሰጠናል። ሰዎችን ይቅር የማንለው ለምንድን ነው? አውቀው ነው የበደለኝ፣ አውቃ ነው የበደለችኝ፣ አስባበት ነው እንዴ ይቅር አልልም እንላለን። ክርስቶስ ግን ምንድን ነው ያለው? አውቀው የሰቀሉትን ሰዎች አውቀው ስለሰቀሉኝ ይቅር አልልም አላለም። የሚያደርጉትን አያውቁምና ይቅር በላቸው። ለምን? ማወቅን የሚመስል አለማወቅ አለ። አለማወቅ አንዳንዴ አዋቂ ያስመስላል። በእርግጥም አይሁድ የሚያደርጉትን አያውቁም። ምን ማለት ነው? ኢየሱስ ክርስቶስ እንዴት የእግዚአብሔር ልጅ ነኝ ይላል ብለው ለእግዚአብሔር ቀንተው ነው እግዚአብሔርን የሰቀሉት። ቅዱስ መጽሐፍ እያነበቡ ነው እርኩስ ተግባር የተገበሩት። ስለ ክርስቶስ የተነገረውን ትንቢት ያውቃሉ። ስለሱ የተባለውን እያወቁ የተባለለትን ጌታ ግን ሰቅለውታል። ያንተና የሷ ፍቅር እንዲያድግ ከፈለክ ደግሞ በቀን አንዴ ሁለቴ ተደዋወሉ። እንዴት ነሽ ደህና ነሽ ወይ በላት። እንዴ በቀን የማይደዋወሉ እኮ ሚስትየው ሻወር ቤት በስልክ ሰበብ በተደጋጋሚ ባልና ሚስት። ያንተና የሷ ፍቅር እንዲያድግ ከፈለክ ደግሞ በቀን አንዴ ሁለቴ ተደዋወሉ። እንዴት ነሽ ደህና ነሽ ወይ በላት። እንዴ በቀን የማይደዋወሉ እኮ ሚስትየው ሻወር ቤት ገብታ ወርቃ ተሰብራ ሆስፒታል ገብታ እሱ አያውቅም። ማታ ሀገር ሰላም ነው ብሎ ወደ ቤት ሲበዛ ስልክ አያነሳም። በቃ የሷ ስልክ ተደውላ አያነሳም። ሆስፒታል ሄዳለች ከልጆቹ በዚህ ደረጃ እና እንዴት ነሽም ይባላል። ሁሌ በነገራችን ላይ ሁሌ እልህ አታስቡ። ሁሌ እንዲሆን ነው። አንዳንድ ጊዜ በህይወት መኖር አለመኖር አለና ይሄን ነገር ትንሽ አስቡበት ለማለት ወዳለው። በተለይ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ፣ ቤቴን ማስተካከል ፈልጋለሁ፣ ራሴ ላይ መስራት ፈልጋለሁ ምትሉ ካላችሁ በፊት የነበሩ ቪዲዮዎቹን ተከታተሏቸው። የቤታችሁን ችግር አስተካክሉ።